ነዳጅ ዋጋ ጨመረ። የዓለም የነዳጅ ዋጋን መነሻ በማድረግ የንግድና ኢኮኖሚ ትስስር ሚኒስቴር እንዳሳወቀው ከሚያዝያ 30 ቀን 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ በስራ ላይ የሚቆይ የነዳጅ ምርቶች ችርቻሮ መሸጫ ዋጋ በሚከተለው መሰረት ስራ ላይ እንዲውል መንግስት ወስኗል። የሁሉም ከተሞች በችርቻሮ መሸጫ ዋጋ እንደሚከተለው እናቀርባለን ማየት ትችላላችሁ። ቤንዚን 122 ብር ከ53 ሳንቲ ሆኗል። ከዚህ በፊት 112 ብር ነበር እንደምታውቁት 10 ብር አካባቢ ነው የጨመረው። ኬሮዚን 116 ብር ከ49 ሳንቲም፣ ነጭ ናፍጣ 116 ብር ከ49 ሳንቲም፣ ቀላል ጥቁር ናፍጣ 106 ብር ከ77 ሳንቲም፣ ከባድ ጥቁር ናፍጣ 104 ብር ከ08 ሳንቲም፣ የአውሮፕላን ነዳጅ 109.56 ብር ሆኖ ነው የጸደቀው። በዚህ ወር ይሄንን አይነት አዲስ ዋጋ ቀርቧል ማለት ነው። በነገራችን ላይ በሚቀጥሉት ወራት በተለይ በሰኔ ወር ላይ ከፍተኛ ጭማሪ እንደሚኖር ይጠበቃል። እንዲሁም መስከረም ላይ ምንም አይነት ድጎማ የሌለው ቀጥታ የዓለም ዋጋን መንግስት እንደሚያቀርብ ነዳጅ በዓለም ዋጋ ይገመታል ብለናል። ለዛሬ ይዘናል። መልካም